ሰላም እንዴት አላችሁ? ይሉያያ ነኝ። ዛሬ በድጋሚ ተመልሻለሁ። G+2 እጅግ ዘመናዊ የሆነ ቤት ሲኤምሲ ወሰን አካባቢ የሚገኝ እጅግ ዘመናዊ የሆነ ቤት ይዤላችሁ መጥቻለሁ። ይህ ቤት እጅግ በርካታ ነገሮችን ያካተተ ነው። ሰፊ ሳሎን፣ ሰፊ ዳይኒንግ፣ በጣም ዘመናዊ የሆኑ የፊኒሺንግ ማቴሪያሎችን የተጠቀመ እጅግ ቁልብጭ ያለ ቤት ነው። በደንብ ትወዱታላችሁ። አብራችሁ እንድትቆዩ በአክብሮት እጠይቃለሁ። ይህ እየተመለከታችሁ የምትገኙት ከላይ G+2 300 ካሬ ሜትር ላይ ያረፈ ለመኖር ተስማሚና አመች በሆነው ሲኤምሲ ወሰን አካባቢ የሚገኝ እጅግ ዘመናዊ ግዙፍ ቤት ነው። እንደምታዩት ጥርት ያለ ቁልጭ ያለ ቤት ነው። በጣም ነው የምትወዱት። በጣም ያምራል። ይህንን ቤት በደንብ የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ይህ ቤት ከምትመለከቱት ከኋላ ደግሞ ሰርቪስ ላይ እጅግ ዘመናዊ ሆነ ደስ የሚል ብዙ ሩሞች ያሉት ሰፋፊ ሩሞች የምታገኙበት ሰርቪስ አለው። ሰርቪስ ላይ እንደምታዩት ከዋናው ቤት ሴፓሬትድ የሆነ የራሱ ስቴር ያለው በጣም ሰፋፊ ሩሞች ናቸው ያሉት። እዚህ ጋር ትራዲሽናል ኪችኑም አለ። በጣም ብዙ ሩሞችን ታገኛላችሁ እዚህ ጋር። በኋላ ላይ ተመልሰን በደንብ ተመልሰን የምናየው ይሆናል። እዚጋ ሜን ኪችኑን ወይንም ትራዲሽናል ኪችኑንም ሰፋ ያለ እዚጋ እንመለከታለን። ወደ ዋናው ቤት ስንገባ ይሄንን የሚመስል አይነት እይታ አለው። ወደ ጧት ፀሐይ የዞረ እጅግ ዘመናዊ ሆነ 300 ካሬ ሜትር ላይ ያረፈ ቁልብጭ ያለ በጣም የሚያምር ቤት ነው። እንደምትመለከቱት ወደ ጧት ፀሐይ የዞረ አካባቢው ለመኖር ትልልቅ ቤቶች አሉት። አካባቢያችሁም ጥሩ አይነት ዙሪያችሁን የከበበው ትልልቅ ቤቶች የሚገኙበት አካባቢ ነው። ለፓርኪንግ ሰፋ ያለ ቦታ አለ። እዚህ ጋር እንደምትመለከቱት 4-5 ከዛ በላይ መኪኖችን ማስቆም የሚያስችል ሰፊ ለፓርኪንግ የሚሆን ቦታ አለ። ግሪን ኤሪያ የምትፈልጉ ከሆነ አሁን ወደ ቆምኩበት አካባቢ ላይ ሀፉን ሙሉ በሙሉ ግሪን ኤሪያ ማድረግ ትችላላችሁ። የእናንተ ምርጫ ነው። እዚህ ከፊት ለፊት ላይ የምትመለከቱት ላይ ደግሞ 5000 ሊትር የውሃ ታንከር ውስጥ ላይ የውሃ ታንከር ተቀብሯል። ከላይ 3000 አለ። አጠቃላይ 8000 የውሃ ታንከር አለው ይሄ ቤት ማለት ነው። ስለዚህ በደንብ በቂ የውሃና የመብራት አገልግሎት አለው። ወደ ውስጥ ስንገባ ይህንን አይነት ኮሪደር አለው። ወደ ሳሎን ስንገባ ብራይት የሆነ ቤት ነው። ናቹራል ላይት በደንብ የምታገኙበት፣ ላይቲንግ ሲስተሙ በጣም እጅግ ከአይምሮ በላይ የሆነ ቤት ነው። በጣም የሚያምረው እንደምትመለከቱት ደስ የሚል አይነት እይታ ነው ያለው። ትልልቅ የፋሚሊ ሶፋዎችንና ዳይኒንግ ቴብሎችን ማድረግ የሚያስችል ትልልቅ ሳሎን ነው። ከዛ ውጭ እዚህ ጋር ኦፕን ኪችን ይሄንን የሚመስል አይነት እይታ አለው። ይሄንን ያክል ከሰዩዋችሁ ወደ ሊቪንግ ደግሞ ስታዩት እንደምትመለከቱት ሰፊ ነው። ረጅም ሳሎን ነው። በጣም ትልቅ ሳሎን ነው። እዚህ ጋር ቲቪ ስታንድ ይሄንን የሚመስል አይነት እይታ አለው። ላይን የማይረብሽ ደስ የሚል ላይቲንግ ሲስተም ነው ያለው። እዚህ ጋር ሲሊንጉ ከፍ ያለ ነው። ቆንጆ ቤት ነው እንደምትመለከቱት። ይሄንን የሚመስል አይነት የኤልኢዲ ላይቶች አሉ። እንደዚህ እንደምትመለከቷቸው በጣም ኤክስፔንሲቭ የሆኑ ኦፕን ዳውን ደግሞ እዚህ ጋር እንደምትመለከቱት ሳሎን ላይ ስትገቡ ከአንደኛ ላይ እንደዚህ አይነት እይታ አለው። በጣም ነው ደስ የሚለው ቤት። በጣም ነው የሚያምረው። ከፍ ያለ ሲሊንግ ሲስተም ይኖረዋል። ልቅቅ ያለ ነው። ሳሎን ላይ እንዲህ ሲሆን በጣም ደስ ይላል ማለት ነው። ይሄን ያክል ካያችሁ ደግሞ እዚህ ጋር ለሳሎን ወይም ደግሞ ለእንግዶቻችሁ ደግሞ እዚህ ጋር ሃንድ ዋሺንግ እዚህ ጋር አለው። ድሬሲንግ እንደዚህ የሚመስል ነገር አለው። ከዛ ውጭ ደግሞ ለአቅመ ደካሞች ወደ ላይ መውጣት ለማይችሉ ደግሞ አንድ ቤድሩም እዚህ ጋር እናገኛለን። ከላይ እንደምትመለከቱት በጣም ደስ የሚል ሲሊንግ ሲስተም ነው ያለው። አንደኛ ላይ ከመውጣታችን በፊት እንደዚህ አይነት ኮሪደር አለው። አንድ ቤድሩም አለው እንደነገርኳችሁ። ሳሎኑ በጣም ነው የሚያምረው። ሲሊንግ ሲስተሙ በጣም ቆንጆ ነው። ላይቲንግ ሲስተሙ ሴራሚኩ ከግድግዳ ጋር ያለ ኮምቢኔሽን በጣም ነው ደስ የሚለው። ላይን የሚያምር ላይን የሚስብ ነገር ነው። የተዘበራረቀ ነገር አትመለከቱም እዚህ ጋር። አንድ መኝታ እዚህ ጋር ታገኛላችሁ ማለት ነው። ባዝሩምም እዚህ ጋር ከጎን አለው። ስለዚህ አንደኛ ላይ ወተን ደግሞ ሌሎችን እናያለን። ደረጃው በጣም ሰፊ ነው። እንደምትመለከቱት ሰፊ ደረጃ ነው።
2-3 ሰዎችን አት ዘ ሴም ታይም ማስተናገድ የሚችል ሰፊ ደረጃ ነው ያለው። ከዛ ውጭ እዚህ ጋር የእጅ መያዣ ወይም ደግሞ ሃንድ ሬሉ እንደምትመለከቱት ግሪል ነው፣ መስታወት ነው። በጣም ደስ ይላል፣ ለቤቱ ድምቀት ነው። አንደኛ ላይ ስንወጣ እንደዚህ አይነት እይታ አለው። ይሄ እንደምትመለከቱት እዚህ ጋር ሁለተኛ ፋሚሊ ሩም ማድረግ ትችላላችሁ። ኦፕኑ ሀፍ ላይ ነው ያለው። ስለዚህ በጣም ደስ የሚል ቦታ ነው። እዚህ ጋር ሁለተኛ ፋሚሊ ሩም መጠቀም ትችላላችሁ። እዚህ ጋር ቤድሩሞች አሉ። እዚህ ጋር አንድ መኝታ ቤት ስንገባ ይሄንን የሚመስል አይነት የራሱ ባዝሩም ያለው ክሎዜት ያለው በጣም ቆንጆ እጅግ ዘመናዊ የሆኑ ሴራሚኮች ኤክስፔንሲቭ የሆኑ ሴራሚኮችን የእንጨት ስራ እንደምትመለከቷቸው በጣም የሚያምሩ ሳጥንና በሮችን ትመለከታላችሁ። በጣም ነው ደስ የሚለው። እንደምታዩት ሲሊንግ ሲስተሙ ጥሩ ነው። ሁሉም ቤድሩም ላይ ስትገቡ እጅግ ደስ የሚል ለእያንዳንዱ ቤድሩም ደግሞ ኦልሞስት ባልከን ያላቸው ማለት ይቻላል። ስለዚህ ወጣ ብለው ነፋስ ለመቀበል የአየር ያለውን ውጭ ያለውን ሁኔታ ለመዳሰስ የምትጠቀሙባቸው ባልከኒዎች አሉ። እዚህ ጋር አንድ ባዝሩም ኮመን አለ። ኦልሞስት ሁሉም ቤድሩም በሚባል ደረጃ ባዝሩም አላቸው። አንዳንዶቹ ደግሞ ምናልባት የሌላቸው ኮመን ይኖራቸዋል ማለት ነው። እዚህ ጋር ኮሪደር ላይ ሜቢ ፋሚሊ ሩም እዚህ ጋር ሀፍ የምትጠቀሙ ከሆነ ውጭ ላይ ያለ ባዝሩም ስለሚያስፈልግ እሱን መጠቀም ይችላሉ። ከላይ ሲሊንግ ሲስተሙን እንደምትመለከቱት ነው፣ በጣም ነው የሚያምረው። እዚህ ጋር ሌላ አዲሽናል ቤድሩም ነው እንደምታዩት፣ ደስ የሚል ሰፋ ያለ ናቹራል ላይት በደንብ ልታገኙበት የምትችሉት የጠዋት ፀሐይ ቆንጆ የምታገኙበት ወደ ምስራቅ የዞረ ቤት ነው እና ቤድሩሞችም ኦልሞስት ሁሉም በሚባል ደረጃ ወደ ጠዋት ፀሐይ የዞሩ ባልከኒ ያላቸው ቤድሩሞች ናቸው። እዚህ ጋር እንደምታዩት እዚህ ጋር ሻሎ ላይቱ በጣም ነው የሚያምረው፣ በጣም ሰፊ ነው። ጅም ሲሊንግ ነው፣ በጣም ነው ደስ የሚለው። ለአይን የሚማርክ ደስ የሚል አይነት እይታ ነው ያለው። እዚህ ጋር ማስተር ቤድሩሙንም እናገኛለን። ማስተር ቤድሩሙ በጣም ግሬስፉል ነው። የማስተር ቤድሩሙ ባዝሩምንና ወኪንግ ክሎዜቶችንም እናያለን። በጣም ነው ደስ የሚለው። ላይቲንግ ሲስተሙ እንደምትመለከቱት ደስ የሚል አይነት ቤት ነው። ይህንን ይመስላል። እዚህ ጋር ኮሪደር ላይ እንግዲህ ይህንን እናገኛለን። እዚህ ፊት ለፊትም ቴራስ ስለሆነ ባዝሩም ይኖረናል ማለት ነው። ወደ ማስተር ቤድሩሙ ስንገባ ማስተር ቤድሩሙ ይህንን የሚመስል አይነት እይታ አለው። በጣም ነው የሚያምረው። ሰፊ ነው፣ ደስ የሚል ግሬስፉል የሆነ የግድግዳ ቀለሞችንም ሁሉ እያያችሁ ከሆነ በጣም ነው የሚያምረው። ደስ የሚል እይታ ነው ያለው። ከታች ላይ ሴራሚኩን እንደምትመለከቱት በጣም ካልም የሆነ ነው። ደስ የሚል ኤክስፔንሲቭ የሆኑ ኢምፖርትድ የሆኑ ሴራሚኮች ናቸው። ላይቲንግ ሲስተሙ እንደምታዩት እያንዳንዱ መብራት አምፖሎቹ በጣም ኤክስፔንሲቭ ናቸው። ወደ ወኪንግ ክሎዜቱም ገብቻ ያሳያችኋለሁ። እዚህ ጋር ሰፋ ያለ የማስተር ቤድሩሙ ባልከን ያለው እዚህ ጋር እንደምታዩት እዚህ ጋር ወጣችሁ የጧት ፀሐይ ቀጥታ የምታገኙበት ይህንን የሚመስል አይነት ባልከን ያለው ደስ የሚል እይታን ያለው ላይክ እንደምታዩት በጣም ነው በጣም ኢንተረስትድ የሆነ ፕሌስ ነው ይሄ። በጣም ወጣችሁ ብዙ ጊዜ ብዙ ሰዓት ልታሳልፉበት የምትችሉ የጧት ፀሐይ ልታገኙበት የምትችሉ ሰፊ ቦታ ነው። ደስ የሚል አይነት እይታን ያለው ከፊት ለፊት ትልልቅ ቤቶች ናቸው ያሉት። ለአይን የሚማርክ ደስ የሚል እይታ የምታገኙበት ባልከኒ ነው። ስንገባ ተመልሰን እንደዚህ አይነት የማስተር ቤድሩም እይታ አለው። ወደ ማስተር ቤድሩሙ ወደ ውስጥ ዘልቀን ስንገባ ወኪንግ ክሎዜት እናገኛለን። ወኪንግ ክሎዜቱ በጣም ነው የሚያምረው፣ ሰፊ ነው። ሴፓሬትድ የሆነ ከማስተር ቤድሩሙ ጋር ሙሉ በሙሉ ራሱን ችሎ የሴፓሬትድ የሆነ ነው። በጣም ነው የሚያምረው። እንደምታዩት በቂ አልባሳትን መያዝ የሚችሉ ቁም ሳጥኖች በደንብ እንደምታዩት ላይቲንግ ሲስተሙ ሙሉ በሙሉ የተሟላለት የእንጨት ስራውን አይታችሁ በጣም የምትደነቁበት አይነት እዚህ ጋር መልበሻ ክላስ ነው የምትመለከቱት። በጣም ነው የሚያምረው። ደስ የሚል አይነት እይታ ነው ያለው። ስለዚህ ወኪንግ ክሎዜቱ ይሄንን ይመስላል። በጣም ነው ደስ የሚለው። ከቤቱ ጋር አብሮ ሊጣጣም የሚችል ደስ የሚል ግሬስፉል የሆነ ወኪንግ ክሎዜት ነው። እንደወደዳችሁ ተስፋ አደርጋለሁኝ። ከዚህ በመቀጠል ደግሞ የማስተር ቤድሩሙ ባዝሩም አለ። ማስተር
ባዝሩም የሱንም ገብቻ ያሳያችኋለሁኝ። ይህ ቤት የሚገኝበት መግቢያዬ ጋር እንደነገርኳችሁ ወሰን አካባቢ ነው የሚገኘው። በጣም የሚያምር ቦታ ነው። ለኑሮ ተስማሚ የሆነ ትልልቅ ቤቶች የምታገኙበት፣ ጎረቤቶቻችሁ እንዲሁ ተመሳሳይ የሆኑ ትልልቅ ግዙፍ የሆኑ ቤቶች ለፕራይቬሲ ለደህንነት በማያሰጋችሁ አካባቢ የሚገኝ ቤት ነው። ስለዚህ የሚሸጥበትን ዋጋ፣ ቦታውን፣ መገኛ ሎኬሽኑን ነግሬያችኋለሁኝ። ቤት ሁኔታውን እንዳጠቃላይ እያያችሁት ነው የሚገኘው። የሚሸጥበት ዋጋ 90 ሚሊዮን ይባላል። 90 ሚሊዮን ይባላል። ድርድር አለው። በደንብ ተደራድራችሁ ቀርባችሁ የራሳችሁ ማድረግ ትችላላችሁ። 300 ካሬ G+2 እንዲሁም ሴፓሬትድ የሆነ ሌላ G+2 ከኋላ ሰርቪስ አለው። እሱንም በኋላ ላይ መጨረሻ ላይ ወጥቼ በደንብ አሳያችኋለሁ። 90 ሚሊዮን ጥሪ ይባላል። ቀርባችሁ ተደራድራችሁ የራሳችሁ ማድረግ ትችላላችሁ። እዚህ ጋር የማስተር ቤድሩም ባዝሩም እንደምታዩት ጽድት ያለ ልቅም ብሎ የተሰራ ሴራሚኩ እንደምታዩት በጣም ላይን የሚማርክ ኤክስፔንሲቭ የሆኑ ኢምፖርትድ የሆኑ ሴራሚኮች ናቸው ሙሉ በሙሉ እዚህ ጋር የተገጠሙት። ስለዚህ ሌሎች ተመሳሳይ አይነት ቤቶችም ይኖራሉ። 250፣ 300፣ 500 ካሬ በጣም ሌግዠሪ የሆኑ ቤቶች ኮምፓውንድ ቤት፣ ኮምፓውንድ ሲኤምሲ አያታ መስመር በደንብ ይኖራሉ። ይህንን ቤት ለማየት ስትመጡም ሌሎች አማራጮችንም እንዲሁ የምታዩ ነው የሚሆነው። መግዛት ሀሳብ ፍላጎት ካላችሁ ስክሪን ላይ የምትመለከቱን 0946240037 ብላችሁ በዋትሳፕ፣ በኢንስታግራም፣ በቴሌግራም በሁሉም የሶሻል ሚዲያ ፕላትፎርሞች በተጽፉልኝ ይደርሰኛል። ስለዚህ ይህን ቤት እንደወደዳችሁ ተስፋ አደርጋለሁ። አሁን ሰርቪስ ቤቱንና ቴራሱን ሌሎች ቤድሩሞችንም እንዲሁ አሳያችኋለሁኝ። አሁን ላይ የሚሸጠው በካሽ ነው የሚሸጠው። የራሳችሁ የባንክ ምናልባት ካላችሁ ትችላላችሁ። ከዛ ውጭ የሚሸጠው በካሽና በካሽ ብቻ ነው የሚሸጠው። አሁን ላይ የባንክ ብድር ባለፈው መስከረም ላይ ይጠበቅ የነበረው የባንክ ብድር ባለበት እንዲቀጥል በመደረጉ which is ባንኮች የማበደር አቅማቸው 18% ነበረ። ካላቸው ከተቀማጭ ሂሳባቸው ላይ 18%ን እንዲያበድሩ ነበረ የብሔራዊ ባንክ የሰጣቸው ሊሚት። አሁን ከ18 ወደ 24 ከማድረግ በዘለለ ሌላ የሰጣቸው ምንም አይነት ሌላ ፍቃድ ስለሌለ ኦልሞስት ሁሉም ቤቶች በሚባል ደረጃ በካሽና በካሽ ቤቶች ናቸው የሚሸጡት። ስለዚህ ይህም ቤት እንደዛው የሚቀጥል ነው የሚሆነው። ለመግዛት ትክክለኛና ወሳኝ የሆነ ቦታ ላይ ነው የምትገኙ፣ ጊዜ ላይ ነው የምትገኙት። ቢኮዝ ብዙ ቤቶችን አማርጣችሁ የምታገኙበት ጊዜ ነው። ከ4 ወር በኋላ ምናልባት ብሔራዊ ባንክ ራሱን አፕዴት አድርጎ ብድሮችን የሚለቅ ከሆነ የቤቱ ዋጋ ትንሽ የተወሰነ ከፍ ማለት አይቀርም። እንግዲህ እንደሰማችሁት መስከረም ይጀምራል በሚልም ነሐሴ ላይ ምናምን ከፍ የማለት ነገር ወይም ደግሞ ቤቶችን ያዝ የማድረግ ነገር ነበረ። ስለዚህ አሁን ላይ በደንብ ተደራድራችሁ ቤቶችን መርጣችሁ የምትገዙበት ትክክለኛ ጊዜ ነው። ይህ ቤትም እንደዚሁ የእናንተን ሀሳብና ፍላጎት የሚያሟላ እጅግ ሌግዠሪ የሆነ 300 ካሬ G+2 ሰርቪስም እንደዚሁ G+2 ያለው ቆንጆ ቤት ነው። አካባቢው እንደምትመለከቱት ትልልቅ ቤቶች ያሉበት ነው። በጣም ቆንጆ ደስ የሚል አይነት እይታ ያለው አዲስ ቤት ነው። ማንም ያልኖረበት አዳዲስ ቤቶች ነው ብዙ ጊዜ ወደ እናንተ የምናደርሰው። ይሄን ቤት አዲስ ቤት ነው እንደነገርኳችሁ 90 ሚሊዮን ነው የሚባለው። በደንብ ተደራድራችሁ በደንብ አስቀንሳችሁ የራሳችሁ ማድረግ የምትችሉት አይነት ቤት ነው። ሰርቪሱ በጣም የሚያምር ቤት ነው። ከላይ G+2 ነው። እንዲሁ ግራውንድ ላይ አንደኛ ላይም ሁለተኛ ላይም ሰፋ ያሉ ቤድሩሞችን የምታገኙበት፣ ምናልባት ዋናው ላይ ከዋናው ውጭ እዚህ ጋር መስተናገድ የሚችሉ ራሳቸው የራሱ ደረጃም ስላለው እዚህ ይሄኛው ሰፋፊ ቤድሩም ማድረግ የምትችሏቸው ለገስት የምትጠቀሙባቸው ቤድሩሞችን ታገኛላችሁ ሰርቪስ ላይ ማለት ነው። እዚህ ጋር ዋናው ኪችን ይሄኛው ነው። የቅድም ያሳዩዋችሁ ሳሎን ላይ ኦፕን ኪችን ነው ያኛው። ጀስት ለሳምፕል ካልሆነ በስተቀር ጁስ ያላችሁ ምግቦች ምናምን ኩክ አታደርጉም። እዛ ጋር ሀበሻ እዚህ ኢትዮጵያ ውስጥ የተለመደው በደንብ እንግዲህ ይታወቃል የሀበሻ ምግቦች። ስለዚህ ብዙ ጊዜ ታይማችሁን እዚህ ነው የምታሳልፉት። ሰፋ ያለ ኪችን ነው። ብዙ ምግቦችን ኩክ የምታደርጉበት ብዙ ጊዜያችሁን የምታሳልፉበት
ለምግብ የምታሳልፉበት ለመስራት የምታሳልፉበት ቦታ ነው። ስለዚህ ይሄ ትራዲሽናል ኪችኑ ክሎዝድ የሆነ ኪችን ይሄንን የሚመስል ነገር አለው። ሶ የእንጨት ስራዎቹ ፐርፌክት ደስ የሚል ላይቲንግ ሲስተሙ በጣም ነው ደስ የሚለው እንደምትመለከቱት። ሶ ላይን ማራኪ የሆነ ሰፋ ያለ እዚህ ጋር ኪችን ይሄንን የሚመስል አይነት ታገኛላችሁ። ሁለተኛ ሳሎን ላይ ሁለተኛ ኪችን እንደነገርኳችሁ ታገኛላችሁ። ሰፊ ኪችን ነው ይሄኛው። ከፊት ለፊት ወደ ዋናው ቤት እንደዚህ አክሰስ ማድረግ ትችላላችሁ። ወደ ላይ ወተን እነዚህ ሰርቪስ ላይ ያሉትን ሌሎች ቤድሩሞችን እዚህ ጋር አንድ ባዝሩም አለው። በስተቀኝ በኩል ስለተዘጋ ነው አንድ ሰፋ ያለ ቤድሩም አለው። ፊት ለፊት የምትመለከቱትን የሚያክል ሌላ ቤድሩም ነው። ይሄ ሌላ ሁለተኛ ቤድሩም ነው። እዚህ ሰርቪስ ላይ አንደኛ ላይ ወጣችሁ የምታገኙት ማለት ነው። ግራውንድ ላይ ሁለት ቤድሩም አለው። ምናልባት ለስቶሬጅ ምናምን የምትጠቀሟቸውም እንዲሁ ሊኖሩ ይችላሉ። ሰፋፊ ናቸው። እዚህ ጋር ወደ ሁለተኛ ይሄር ነው የምንገኘው ሰርቪሱ ላይ። እንደዚህ አይነት ሻሮ ላይት አለው። በጣም ነው የሚያምረው። ሲሊንጉ ሲስተም እዚህ ልክ እንደ ዋናው ቤት እዚህም ከፍ ያለ ደስ የሚል እይታ ነው ያለው። ሁለተኛ ላይ ስትወጡም ተመሳሳይ ልክ አንደኛ ላይ እንዳያችሁት ሁለት ቤድሩሞችን ታገኛላችሁ። እዚህ ጋር ኮመን ባዝሩም ያለው። ስለዚህ ይህንን የሚመስል አጠቃላይ ሩሞች አሉት ማለት ነው። ሰርቪስ ላይ ራሱ 5-6 ሩሞች አሉ ማለት ነው። ሰፋፊ ለዛውም ጥሩ ባዝሩም ያላቸው ማለት ነው። ስለዚህ ትልቅ ቤት ነው። በጣም ቆንጆ ቤት ነው እንደምታዩት ማለት ነው። ወደ ዋናው አጠቃላይ ስታዩ እንግዲህ ይህንን የሚመስል አይነት እይታ ነው ያለው። ቤቱ በጣም ቆንጆ ቤት ነው። ለመግዛት ሀሳብ ፍላጎት ካላችሁ ደውሉልኝ። ሉያያ ነበርኩኝ። ሰላም።